በመጨረሻም የአፍሪካ ፓስፖርት ያለው ሁሉ በነፃ ሊገባባት የምትችል አዲስ ሀገር ተጨምራለች። የቪዛ ወረፋ፣ የኤምባሲ እንግልትና የዶላር ክፍያ አበቃ። ዛሬ የምናወራው ስለ ምዕራብ አፍሪካዋ እንቁ ሀገር ጋና ነው። ግን ቪዛው ነፃ ስለሆነ ብቻ ተነስተን መሄድ እንችላለን? በፍጹም። ማወቅ ያለባችሁ ድብቅ ወጪዎች፣ የአየር መንገድ ቲኬት መረጃዎችና እዛ ስትደርሱ የሚያጋጥሟችሁ ፈተናዎች አሉ። ዛሬ እስከ ቪዲዮ መጨረሻ ድረስ ስለ ወጪ፣ ስለ ምግብ፣ ስለ መኖሪያና ስለ ደህንነት ወይም ሴፍቲ ዝርዝር መረጃ ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉኝ። ጋና ይህን የቪዛ ፍሪ ውሳኔ ያስተላለፈችው የአፍሪካን አንድነት ለማጠናከር ነው። ይህ ማለት ግን ፓስፖርት ብቻ ይዞ መሄድ ማለት አይደለም። መቼ ጀምራል ለሚለው ጥያቄ ህጉ በይፋ ተግባራዊ የሚሆነው ከግንቦት 2018 ወይም ደግሞ ሜይ 2026 ጀምሮ ነው። የቆይታ ጊዜ እንደ ቱሪስት እስከ 30 ቀናት ወይም ደግሞ 1 ወር ያለ ቪዛ መቆየት እንችላለን። ከዛ በላይ ግን ለመቆየት ግዴታ ፈቃድ መጠየቅ ያስፈልጋል ማለት ነው። አስፈላጊ ሰነዶች ለምሳሌ ምንድን ናቸው? የቢጫ ወባ የለው ፊቨር ካርድ፣ የሆቴል ያሳዝንበት ወይም ሆቴል ቡኪንግ እና የደርሶ መልስ የፕሌን ቲኬት ያስፈልገናል ማለት ነው። ከዚህ በፊት የጋና ቪዛ ለመጠየቅ ከ60 እስከ $100 ድረስ ያስከፍሉ ነበር። አሁን ያ ቪዛ ተርፏል፣ ያ ገንዘብ ተርፏል ማለት ነው። የጉዞ ወጪና በጀትን ስንመለከት ብዙዎቻችሁ በውስጥ መስመር ስንት ገንዘብ ስንት ብር ያስፈልገናል እያላችሁ ይጠይቃችሁኝ ነው።